بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين إله الأولين والآخرين، والصلاة والسلام على أشرف خلق الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد، السلام عليكم ورحمة الله وبركاته. الحمد لله، نحمد الله على نعمه الظاهرة والباطنة. إن شاء الله الموضوعنا اليوم حياة المؤمن بين الصبر والشكر. ዛሬ ኢንሻአላህ የምናወራበት የምንነጋገርበት ርዕስ የሙእሚን ህይወት በሰብርና በሹክር መካከል እንደሆነ። ሰብር ብሎ ማለት ምን ማለት ነው? ምን ላይ ነው ሰብር ማድረግ ያለብን? በህይወታችን ውስጥ ሌላውና ትልቁ የሚያስፈልገን ነገር ሹክር ነው። ሹክርና ሰብር ለሙእሚን ትልቅ የሆነ መሳሪያ እንደሆኑ የሚያስፈልገው ዋና ነገር እንደሆኑ የምናይበት ይሆን። አላህ በቁርአኑ እንዳለው ኢነማ ይወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ። አላህ እነዛ ታጋሽ የሆኑ ሰዎችን ሰብር ያደረጉ ሰዎችን አጅራቸውን ያለ ሂሳብ ያለ ገደብ ነው የሚከፍላቸው እንዳለ። በሌላ የቁርአን አያም አላህ ስለ ሹክር ሲናገር ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ እና ይህም መነሻ በማድረግ ሰብሩ ብሎ ማለት ሐብሱን ነፍስ፣ ነፍስን መያዝ፣ ነፍስን ማሰር ነው። በምን ላይ ነው ነፍሳችንን የምናስረው? ነፍሳችንን የምንቆጣጠረው በምን ላይ ነው ሲባል በሶስት ነገራቶች ላይ ነው። ዑለሞች ሰብርን ሲያስቀምጡ፣ ትዕግስትን ሲያስቀምጡ መታገስ ያለብን ዋነኛና ትልቁ ነገር ዐላ ጣዓቲላህ የአላህን ትእዛዝ በመፈጸም ላይ፣ አላህ ያዘዘንን ነገር በመታዘዝ ላይ ሰብር ማድረግ መታገስ የመጀመሪያውና ትልቁ ሰብር ነው። አሁን ያለነው አብዛኞቻችን ወጣቶች በወጣትነት እድሜ ላይ ብዙ አላህን ከመታዘዝ የሚያዘናጉን የሚያርቁን ነገራቶች እያሉ አላህን በመታዘዝ ላይ አላህ ያዘዘንን ነገር በመስራት ላይ ሰብር ማድረግ ትልቁና ዋነኛው ደረጃ ያለው ጉዳይ። አላህ እንዳለው ረሱልን ሰለላሁ ዐለይሂ ወሰለም ሲያዛቸው ፈስቢር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል፣ እነዚያ ቀደምት ነቢያቶች ኡሉል ዐዝም የተባሉት የቆራጥነት የትዕግስት ባለቤት የተባሉት ነቢያቶች እንደታገሱት ታገስ ይላል። እነሱ በምን ላይ ነው የታገሱት? ዋነኛውና ትልቁ አላህ ያዘዘበት ትልቁ መሰረት ተውሂድ ላይ ነው። አላህን በብቸኝነት በማምለክ ላይ፣ ሽርክን በማስጠንቀቅ ላይ ትልቅ ሰብር አድርገዋል። አላህም ለዚህ ነው ረሱልን ሰለላሁ ዐለይሂ ወሰለም ቀደምት ነቢያቶች እንደታገሱት ታገስ ያላቸው። በምን ላይ ነው? በተውሂድ ላይ፣ እስልምናን አጥብቆ በመያዝ ላይ፣ የእስልምናን አስተምሮት ዲነል ኢስላምን በማቆም ላይ ታገስ ይላል። ስለዚህ ከምንታገስባቸው ነገራቶች ትልቁ ዋነኛ አላህ ያዘዘበት ነው። አላህ ካዘዘበት ነገር ደግሞ ዋነኛው ትልቁ ደግሞ ተውሂድ ላይ ነው። አላህን በብቸኝነት ማምለክ ላይ፣ አላህ ያዘዛቸውን የዒባዳ አይነቶች አላህ ባዘዘው መልኩ በመፈጸም ላይ ትዕግስት ማድረግ። ለዚያም ነው ረሱል ሰለላሁ ዐለይሂ ወሰለም የትዕግስትን ደረጃ ታላቅነት ሲናገሩ አሰላቱ ኑሩን ካሉ በኋላ ወሰብሩ ዲያኡ፣ ሰብር ደግሞ ብርሃን ነው፣ ዲያ ነው አሉ። ዲያ ብሎ ማለት በራሱ ማብራት የሚችል የራሱ ብርሃን ያለው ነው። ስለዚህ ሰብር ዋነኛና ለዒባዳ ሁሉ መሰረት እንደሆነ ይናገራል። ለመሰረት ለዒባዳ ሁሉ ዋነኛ የምንይዘው ነገር ሰብር እንደሆነ ያሳየን። ለምን ሰላትን ብርሃን ብለው ጠቅሰው ሰብርን ደግሞ ለሁሉም ያበራ ለሁሉም የዒባዳ አይነቶች መሰረት አድርገው ተናግረዋል። ስለዚህ አላህ ባዘዘን ነገር ላይ ምን ያክል እየታገስን 5 አውቃት ሰላት መስጊድ በመስገድ ላይ ዝናብ ይሁን ብርድ ሌላ የሚያሰንፉን ነገራቶች
ፀሐይ ነው እያለን ክላስ አለብኝ ፈተና አለብኝ ብዙ ነገር እያለን እያቀረብን ዑዝሮችን የምንሳነፍበት ወደ ኋላ የምንልበት ዒባዳ ላይ ሰብር ማጣት፣ ዒባዳ ላይ እርጋታ ማጣት። ስለዚህ ዒባዳችን ላይ ትልቅ የሆነ ትዕግስት፣ ትልቅ የሆነ ሰብር ያስፈልጋል። ሁለተኛ የምንታገስበትና ሰብር የምናደርግበት ትልቁ ጉዳይ አሰብሩ ዐን ማዕሲየቲላህ፣ አላህን ከማመፅ ወንጀልን ከመስራት መታገስ። ይህ ትልቅ የሆነ ቁዋ፣ ትልቅ የሆነ ኢማን ይፈልጋል። አሁን ባለንበት ተጨባጭ ወንጀልን ለመስራት ወደ ማዕሲያ ለመግባት እያንዳንዱ ሰው በሁሉ አቅጣጫው ጫፍ ላይ ያለበት ጊዜ ነው። በሚንቀሳቀስበት እንቅስቃሴ ላይ በሚሄድበት ቦታ ላይ ሁሉ አላህ ያዘነለት ሲቀር ፈተና ውስጥ ነው። አላህ ሱረቱል ዩሱፍ ላይ ዩሱፍ እንደተናገረው አላህ በቁርአኑ ሲነግረን ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማረቱን ቢሱ ኢላ ማ ረሒመ ረቢ። ጌታ ያዘነለት ሲቀር ነፍስ ሁሉ ወደ መጥፎ ነገር አዛዥ ናት ይላል። ነፍስ ወደ ሻህዋ ነገር ወደሚያስደስታን ነገር የምትታዘዝ ነው። ስለዚህ ያችን ነፍስ አላህን ከማመፅ ማቀብ ማሰር ትልቅ የሆነ ኢማንና ትልቅ የሆነ ጥንካሬ ይፈልጋል። ስለዚህ በቀን ውስጥ ስንትና ስንት ማዕሲያዎችን ስንትና ስንት ወንጀሎችን ስንዳፈር እንደምንውል ለሁላችንም ግልጽ ነው። ስለዚህ ያችን ነፍስ ተይ አላህን ፍሪ፣ ይሄ ነገር ወንጀል ነው፣ ነገ አላህ ዘንድ የሚያስጠይቀኝ ነው ብለን ሰብር ልናደርግ ይገባል። አላህ የከለከለውን ነገር ከመፈጸም ማለት በእጃችንም በምንንቀሳቀስበት ቦታ ላይ ሁሉ በምናየው ቦታ ላይ በተለይ የተማሪነት ህይወት ሲሆን ለፈተና ለኸይር ነገር ሁሉ ቅርብ እንደሆነ ሁላ ለወንጀላቶችም ቅርብ ነው። አንደኛ የወጣትነት ፈተና አለ። ከቤተሰብ መራቅ፣ በዙሪያችን ያለው ሁላ በእኛው አምሳያ መሆኑ ፈተና ነው። ከዛም አልፈን ተርፈን ደግሞ ኢኽቲላቱ ግቢ ላይ ያለው ነፃ ፍሪ የሆነ ሁሉ ነገር ፈተና ነው። ስለዚህ እያንዳንዱ ነገር አላህ ሲያቀርብልን ፊት ለፊት ሲመጣልን ሲመቻችልን ማሰብ ያለብን ነገር አላህ ለዛ ነገር ሊፈትነን ማን ታጋሽ እንደሆነ ማን ያን ፈተና እንደሚያልፍ አላህ ሊፈትነን ሊለይ ነው ማለት ነው። ወለነብሉወነኩም ሐታ ነዕለመ አልሙጃሂዲነ ሚንኩም ወሳቢሪን። አላህ ይፈትናል። ማንኛችሁ በዛ ነገር ላይ ትግል እንደሚያደርግ ያን ፈተና ለማለፍ እንደሚታገልና በዛ ፈተና ላይ ሰብር እንደሚያደርግ አላህ ሊለይ ይፈትናቸዋል። ምን እስከሚያደርግ ድረስ? እስከሚለይ ድረስ። ማንን ከማን? ያን ስሜት ተከትሎ የሚሄደውንና ያ ስሜትን ተቆጣጥሮ ያን ሻህዋውን አሸንፎ ወደ ኸይር ነገር የሚሄደው ማን እንደሆነ ለመለየት አላህ ይፈትናል። ስለዚህ እኛ ያለን ወጣቶች በዙሪያችን ያለውን ፈተና ልናቅ ይገባል። በዙሪያችን ያለውን ተጨባጭ ልናቅ ይገባል። ሁሉም ነገር አላህ ባለው ባዘዘው ጊዜ እንደሚደርስ ልናምንና ያን ነገር ልንቀበል ይገባል። እያንዳንዱ በሐራም ነገር የሚሄድ አካል በሐላል አላህ ባዘዘው መልኩ ቢታገስ የተሻለን ነገር አላህ ሊተካለት ይችላል። ለአላህ ብሎ አንድን ነገር የተወሰው አላህ በዛ ቦታ ላይ የተሻለን ነገር ይተካለታል። መን ተረከ ሊላሂ ሸይአን አዕወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር የተወሰው አላህ የከለከለውን ነገር የተወሰው አላህ በዛ ቦታ የተሻለን ኸይር ነገር ይተካለታል። ስለዚህ ከነፍሳችን ጋር ትልቅ ትግል ልናረግ ኢህቲሳብ ልናረግ ልንቆጣጠር ይገባል። ዋናው የኸይርም የሸርም መነሻ ቀልብ ናት። ቀልባችን የተስተካከለ እንደሆን በኸይር ነገር ላይ መታገስ ከሸር ነገር መታገስ እንችላለን። ስለዚህ ቀልባችንን በማሰር ላይ ትልቅ የሆነ ትግል ልናረግ ይገባል። ትልቅ የሆነ ኢጅቲሃድ ልናረግ ይገባል።
ትግል ያደረግን እንደሆን ደግሞ አላህ ትግሉን ያደረገን ሰው ነፍሱን ለማሰር ነፍሱን ለመቆጣጠር የታገለን ሰው አላህ መንገዱን እንደሚመራ ቃል ገብቷል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና በእኛ መንገድ የታገሱ እንደሆን እኛ መንገዳችንን እመራቸዋለን። ሶስተኛውና አሁንም ከሰብር አይነቶች የሚያስፈልገን ሰብር ደግሞ አሰብሩ ዐላ አቅዳሪ አላህ በወሰነው ውሳኔ ላይ መታገስ። አላህ እንደተናገረው በእያንዳንዱ ነገር እንደሚፈትነን ዱንያ ላይ ስንመጣ እያንዳንዱ ህይወታችን ፈተና እንደሆነ ይነግረናል። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። አላህ ሞትንና ህይወትን የፈጠረው በህይወት ያስገኛችሁ ከዚያም በኋላ እንድትሞቱ ያደረጋችሁ ሞትን ህይወትን የፈጠረው ሊፈትናችሁ ማንኛችሁ በዱንያ ላይ ያላችሁ የተሻለን ስራ እንደምትሰሩ አላህ ያዘዘውን ነገር በመፈጸም አላህ የከለከለውን ነገር በመከልከል ያማረ የሆነን ስራ አላህ ያዘዘበት የሆነ ረሱል ሰለላሁ ዐለይሂ ወሰለም ያስተማሩበትን የሆነን የተሻለን ስራ ማንኛችሁ እንደምትሰሩ አላህ ሊፈትናችሁ ሞትና ህይወትን ፈጥሯል ይላል። ስለዚህ በእያንዳንዱ ሁኔታችን ላይ ፈተናዎች አሉ። አላህ ከሚፈትነን ፈተናዎች ውስጥ በነፍሳችን ሊፈትነን ይችላል። ባለን ንብረት ሊፈትነን ይችላል። በምንወደው ነገር በምንፈልገው ነገር ሁሉ ሊፈትነን ይችላል። ከዛ ያን ሁሉ ካለ በኋላ ወበሽሪ ሳቢሪን ትዕግስተኞችን ሶብር የሚያደርጉ ሰዎችን አበስራቸው ይላል። ሶብር ማድረግ ምን አይነት ሶብር የሚያደርጉ ሲባል الذين اذا اصابوا مصيبه قالوا انا لله وانا اليه راجعون ሙሲባ በሚገጥማቸው ሰዓት እኛ የአላህ ነን ወደ አላህም ተመላሽ ነን ብለው ጉዳያቸውን ወደ አላህ የሚያስጠጉ። ስለዚህ ሶብር ማድረግ ያለብን ሙሲባው በሚገጥመን የመጀመሪያ ጊዜ ላይ ነው። ከቤተሰብ በሞት ሀዘን የሚገጥመው ይኖራል። የተለያዩ ጉዳቶች የሚደርስበት ይኖራል። ያሰበው ነገር ላይሳካለት ይችላል። እዚህ ጋር መጥቶም ተማሪ ብዙ ነገር አስበው መጥቶ ፈተና እንዳሰበው ላይሳካለት ይችላል። ውጤት እንዳሰበው ላይመጣለት ይችላል። ብዙ ፈተናዎች ይኖራሉ። የሆነ ዲፓርትመንት ገባለሁ ብሎ ተዘጋጅቶ ተጨንቆ መጥቶ ብዙ ልፋት አድርጎ ሌላ ዲፓርትመንት ደርሶ ሊሆን ይችላል። ይሄም እንደራሱ እንደሐሳቡ እንደ ፕሮግራሙ ምንድነው ራሱን የቻለ ፈተና። ከዚያ በኋላ መጀመሪያ ፈተናው በሚገጥመው ሰዓት ላይ መታገስና ሰብር ማድረግ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት አሰብሩ ዐንደ ሰደመቲል ኡላ ሰብር የመጀመሪያ ፈተናው በሚገጥመው ሰዓት ነው አሉ። ሰብር ፈተናው በሚገጥመው በመጀመሪያ ሰዓት ነው። ስለዚህ እያንዳንዱን ነገር እንደፈለገ ከተናገረ ተስፋ ቆርጦ ካዘነ በአላህ ላይ የማይሆን ጥርጣሬን ከተጠራጠረ በኋላ ምን ይደረጋል? እንግዲህ አላህ ውሳኔ ቢል በኋላ ላይ ያ ነገር ምንም ጥቅም የለም። ሰብር ማድረግ ያለበት ሙሲባው በሚገጥመው የመጀመሪያው ሰዓት ነው። ስለዚህ ሰብር ማድረግ ለስኬቶች ሁሉ ቁልፍ እንደሆነ ሰብር ማድረግ ለየትኛውም በዱንያም በአኺራም ሰክሰስ ለማግኘት ትልቅ ቁልፍ እንደሆነ አላህ በተለያዩ ቁርአን አያዎች ይነግረናል። አላህ በሱረቱል ኢምራን መጨረሻ ላይ እንደሚለው ያ አዩሃ الذين آمنوا اصبروا وصابروا ورابطوا እናንተ ያመናችሁ ሰዎች ሆይ እስቢሩ ታገሱ፣ ወሳቢሩ በሰብር ላይ ተበራቱ ይላል። ወራቢጡ በዛው ባላችሁበት ቦታ ላይ ጽኑ፣ ወደ ኋላ አትሽሹ። ለጂሃድ የሌሉ ሰዎችን ነው የሚለው። በዛው ባላችሁበት ቦታ ላይ ጽኑ። ሌላው ሰው ተጎዳ ሞተ ብላችሁ ወደ ኋላ አትሽሹ ነው። ወተቁላህ ለዐለኩም ቱፍሊሑን ፈላህን እንድታገኙ ስኬትን እንድታገኙ አላህን ፍሩ ይላል። እዚች አያ ላይ አላህ ሁለቴ ደገመው ስለ ሰብር ጉዳይ። ያ አዩሃ الذين آمنوا اصبروا ካለ በኋላ ወሳቢሩ ምን ማለት ነው ሲባል የሰው ልጅ በሚታገስበት ሰዓት ላይ ብዙ ታግሶ ሊደክመው ተስፋ የሚቆርጥበት ጊዜ ሊደርስ ይችላል።
ምን ማድረግ አለበት ሲባል አሁንም ወሳቢሩን ሁለተኛው መልስ እስቢሩ ካለ በኋላ ድጋሚ ወሳቢሩ በሰብር ላይ ተበራቱ። እኔ እኮ ብዙ ታግሼ ሰብር አድርጌ ብዙ ነገር አሳልፌያለሁ ይላል። አሁንም መፍትሄው ምንድነው? ወሳቢሩን ታገሱን። ሌላ ተስፋ መቁረጥ ወይ ይሄ ነገር አይመለስም ባሰብኩት መንገድ እየሄደ አይደለምና ሌላ አላህን ወደ መካድ ወደ መጥፎ ነገር መሄድ አይደለም። ድጋሚ ወሳቢሩ ይላል። ታገሱ፣ ትዕግስት ላይ ተበራቱ ይላል። ስለዚህ ብዙ ነገራቶች እንዳሰብነው ላይሄድ ይችላል። እኛ ፕሮግራማችን ፕላናችን ሌላ ሊሆን ይችላል። አሁን ያለንበት ቦታ ደግሞ ሌላ ሊሆን ይችላል። ስለዚህ የሚያስፈልገን ነገር ከትዕግስት በኋላ ድጋሚ ሌላ አዲስ ትዕግስት ነው። ራሳችንን በዚህ የቁርአን አያ እየፈተሽን መሄድ ነው። ዩሱፍ ዓለይሂ ሰላም ብዙ ፈተናዎችን ብዙ መከራዎችን በሰብርና በተቅዋ አልፏል። ቁርአን ላይ ደስ ከሚሉ ከሚመስጡ ቂሳሶች ውስጥ አንዱ የዩሱፍ ዓለይሂ ሰላም ታሪክ ነው። አብዛኞቻችን እንደምናውቀው የዩሱፍ ዓለይሂ ሰላም ታሪክ በብዙ ፈተናዎች የተሞላ ነው። ከመጀመሪያ ከወንድሞቹ ፈተና አንስቶ ከዚያም ሚስር ከሄደ በኋላ የንጉሱ ሚስት ፈተና፣ ያን ሁሉ ፈተናዎች አልፎ መጨረሻ ላይ የዛን የፈተናዎች ሁሉ የማለፍ ሚስጥር ሲናገር የፈተናዎች ሁሉ ውጤቱን መጨረሻ ሲናገር ለወንድሞቹ ጠየቁት። አንተ ዩሱፍ ነህ ሲሉት ቃለ አነ ዩሱፍ ወሃዛ አኺ፣ ይህ እኔ ዩሱፍ ነኝ፣ ይህ ደግሞ ወንድሜ ነው አለ። ኢነሁ መን የተቂ ወየስቢር ኢነላህ ላ ዩዲዑ አጅረል ሙሕሲኒን፣ እነሆ አላህን የፈራና የታገሰ አለ። ያ ሁሉ ፈተና በሚደርስበት ሰዓት ዩሱፍ በምን እያለፈ ነበር? በትዕግስት። ስለዚህ የሱረቱል ዩሱፍን ታሪክ ሜን ፖይንቷን ምንፈልግ ከሆነ እቺ አያ ናት። ለምን ያን ሁሉ ፈተና ያቺ የሻህዋ ፈተና ሲመጣበት ያለፈው በተቅዋ ነው። እዛ ጉድጓድ ውስጥ ተጥሎ ወደ ሚስር መጥቶ በአገልጋይነት ሲሰራ ሶብር አድርጎ። ስለዚህ ኢነሁ መን የተቂ ወየስቢር ፈኢነላህ ላ ዩዲዑ አጅረል ሙሕሲኒን፣ አላህ የአሳማሪዎችን ስራ አያበላሽም። እነሱ ያን ሁሉ ትዕግስት ያሳለፉትን ትዕግስት አላህ በባዶ አያስቀራቸውም። የጀነት ሰዎችም ጀነት የገቡበት ምክንያቶቹ ሲናገር ሰላሙን ዐለይኩም ቢማ ሰበርቱም፣ በእናንተ ላይ ሰላም ይሁን ሰላም አለላችሁ። ምን በማድረጋችሁ ሰበብ? ቢማ ሰበርቱም፣ በመታገሳችሁ ሰበብ። ዱንያ ላይ ያላችሁ አላህን እንዳትታዘዙ የሚያደርጋችሁ ብዙ ፈተናዎች መጥቶ አላህን በመታዘዝ ላይ ስለታገሳችሁ፣ አላህን ለማመፅ ብዙ ምክንያቶች ብዙ መንገዶች ተከፍቶላችሁ አላህን ባለማመጻችሁ፣ ብዙ ፈተናዎች ደግሞ ገጥሟችሁ ያን ሁሉ ፈተናዎች በማለፋችሁ ማለት ነው። ስለዚህ የሰብረኞች አጅር ቢገይሪ ሒሳብ የሆነውም ለዛ ታጋሾች አጅራቸው ሒሳቡን አላህ እንጂ ማንም በማያውቀው መልኩ ነው። ስለዚህ በህይወታችን ውስጥ ከሚያስፈልገን ትልቁ ነገር ሰብር ማድረግ ነው። አላህ በእያንዳንዱ በዙሪያችን ላይ ሰብር ባደረግን ቁጥር የሰብራችን አጅር ዱንያ ላይ ያለንም አኽራ ላይም እንደሚከፍለን አላህ ቃል ገብቷል። ረሱል ሰለላሁ ዐለይሂ ወሰለም በሰሃቦች ብዙ መከራ ብዙ ፈተና ሲደርስባቸው ሰብር እንዲያደርጉ፣ ሰብር ካደረጉ ደግሞ መገኛቸው ጀነት እንደሆነ ያበስሯቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም በመጀመሪያ የዳዕዋ ጥሪያቸው ብዙ ሰሃቦች ላይ ፈተና ደርሷል። ብዙ ሰሃቦች ብዙ ስቃይ ደርሶባቸዋል። ከነሱ ውስጥ አማር ኢብኑ ያሲር፣ የያሲር ልጆች ያሲርም ባለቤቱም ብዙ ፈተናዎች ሲደርስባቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም የዛኔ ሰብረን አለ ያሲር፣ እናንተ የያሲር ቤተሰቦች ወይ ሰብር አድርጉ ታገሱ ይሉ ነበር። በዲናችሁ ላይ ጽኑ፣ የፈለገ መከራ ቢመጣ የፈለገ ፈተና ሲመጣ ከዲናችሁ ፍክች እንዳትሉ። ለምን ሲባል ኢነ መውዒዱኩሙል ጀነ፣ የእናንተ ቀጠሯችሁ ጀነት ነው ይላል።
ታገሱ። ዱንያ ላይ አሁን የፈለገ ፈተና ቢደርስባችሁ ያን ፈተና በትዕግስት ለፉ። ከዛ ምን እናገኛለን ሲባል ኢነ መውዒዱኩሙል ጀነ፣ ቀጠሯችሁ እናንተ ጀነት ነው እና ያለው። ትዕግስት ካለፋችሁ ይሄን እናንተ የምትገናኙት ነገ የምታገኙት ጀነትን። ስለዚህ ከኛ ህይወትም ጋር ይህንን ሰብር ማምጣት አለን። አሁን ባልኳችሁ ደግሞ በሌላኛው ደግሞ ትልቁ የሚያስፈልገን ነገር ከሰብር ጎን ለጎን ሹክር ነው። አላህ ብዙ ጸጋዎችን ብዙ ውለታዎችን ለእኛ ውሎልናል፣ ተቆጥረው ሊያልቁ የማይችሉ ማለት ነው። እኛ በራሳችን ላይ ብናስብ ከኋላ ብዙ ስንመኘው ዱዓ ስናደርግለት የነበረ ነገር አብዛኛውን ነገር ትላንትና ዱዓ አድርገን ያ ረብ እዚህ ቦታ አድርሰን ያለውን ቦታ ስንደርስ ምንም እንዳልሆንን ረስተን ደግሞ ቀጣዩን እናስባለን። ምንም እንዳላገኘን እንደ አዲስ ብዙ እንደተበደልን አስበን ምን አገኘው ብለን ደግሞ ሌላ ዱዓ እናደርጋለን። አላህ ሲናገር ወአታኩም ሚን ኩሊ ማ ሰአልቱሙ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ፣ አላህ ስትጠይቁት የነበረውን ነገር በአጠቃላይ ሰጣችሁ ይላል። አብዛኛው ተማሪ በትምህርት ህይወቱ ላይ ዓላማ ሲኖረው ብዙ ነገር ሲያስብ ብዙ ፈተናዎችን አልፎ ብዙ ጭንቀቶችን አልፎ እዚህ ይደርሳል። ልክ 8 ሲገባ ሚኒስትሪ ትንሽ እንትን ነው ሲባል ያ ረብ እችን አሳልፈኝ ጭንቀት ዱዓ ያስርግ። ያችን ሲያልፍ ማትሪክ ያስባል፣ ያችን ሲያልፍ ኢንተራንስ ያስባል፣ ከዛ ዲፓርትመንት የሚፈልገውን፣ ከዛ ሲመረቅ ግን እያንዳንዱ ኒዕማ አላህ ሲውልለት ያንን ነገር አመስግኖ አላህ ለዋለለት ውለታ ተቀብሎ ትክክለኛውን ሽኩር አስገብተዋለሁ የሚለው ነገር ትልቁ ጥያቄ ነው። አብዛኞቻችሁ ማትሪክ የተፈተናችሁ አይመስለኝም። ቀርቷል? ማትሪክ ቀርቷል። 8 እና 12 ነው። ብዙዎች የሚጥለው 10 ነበር በፊት 10ኛ ክፍል ማትሪክ ሁሉም ዱዓ አድርጎበት ተጨንቆ ምን ብሎ አብዛኛው ይወድቃል። ኢንተራንስ ላይ አብዛኛው ያልፋል። ለምን 10 ላይ የወደቁት 12 ላይ የተጣራ ሰው ነበር የሚያልፈው። እና ሁላችሁ የፈለግኩት በብዙ ፈተናዎች ስናልፍ ዩኒቨርሲቲ ለመድረስ ስንት ዱዓ አድርገን ያ ዱዓችን አላህ ተቀብሎን ከደረጃ ወደ ደረጃ አላህ እያሻገረን ያደረሰን። ስለዚህ አላህን ልናመሰግን ይገባል። አብዛኛው ሰው የሚያጅባችሁ ነገር ዩኒቨርሲቲ ላይ አላህ ከአንድ ስኬት ወደ አንድ ስኬት ሲያሸጋግረው አላህን ለማመጽ ፕሮግራሞችን ያዘጋጃል። በተለይ ጂሲዎች ካላችሁ በጂሲ 6-7 ፕሮግራም በብዙ ሙንከራቶች የታጀበ በብዙ ፈሳዶች የታጀበ ብዙ ባንዶች ያሉበት ሙስሊም እህት ጅልባባ ላይ ቲሸርት ለብሳ የምትወጣበት ይሄ ትልቅ የሆነ ፈተና ነው፣ ሙሲባ። አላህ እዛ ላደረሰን ጌታ ልናመሰግን ሽክር ልናደርግ አላህን ልናመልክ ነው የሚገባው። ከዛ በተቃራኒ ግን የአላህ የዋለለትን ውለታ በኩፍር አላህን በማመጽ የሚያሳልፍ ሰው ብዙ አለ። ስለዚህ አላህ የዋለልን ውለታ ከምናሳይበት ትልቁ ጉዳይ ሶብር ማድረግ ሹክር ማድረግ ነው። ሹክር ስናደርግ በ3 መልኩ ሹክር ልናደርግ እንችላለን። አንደኛው በቀልባችን ያን ነገር አምነን የአላህ ጸጋ መሆኑን ተቀብለን ልንደሰት ይገባል። ሁለተኛ በምላሳችን የሹክር ቃላቶችን ልንል ይገባል፣ አላህን ልናወድስ ይገባል። ሶስተኛው በስራችን የዛን ሹክር ማሳያ ማድረግ አለብን። እነዚህ 3 ነገራቶች መያዝ አለበት። በቀልባችንም ያ ነገር የአላህ ውለታ እንደሆነ አላህ ትልቅ ጸጋ እንደዋልን አውቀን ልናመሰግን ይገባል። በውስጣችንም በምላሳችንም አላህን ልናመሰግን ይገባል። በስራችንም ደግሞ አመስጋኝ መሆን አለብን። አላህ የሰጠን ጸጋዎች ሁሉ ሊጠይቀን ነው። አላህ የዋለልን ውለታ በሙሉ ጥያቄ ያለባቸው ናቸው። ثم لتسألن يومئذ عن النعيم ይላል። አላህ የዋለላችሁን ውለታ በሙሉ የዛን ቀን ይጠይቃቸዋል። ይህን ውለታው የል ነበር፣ ምን አደረክበት፣ በምን ተጠቀምከው ብሎ አላህ ይጠይቃል። አላህ ውለታዎችን ብዙ ይቆጥራል።
አለም ነጅዐል ለሁ ዐይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን። ሁለት አይን አላደረግኩላችሁም ይላል። የምታዩበት ማንመለከት ማናይ ብንሆን ኖሮ ምን ያክል ሁሉ ነገር እንደሚጨልብብን አስበን አላህ ሁለት አይን ስለሰጠን ማመስገን ነው። ምላስና ከንፈሮችን አላደረግኩላችሁም ይላል። መናገር የማንችል ቢሆን ምን ያክል ከባድ ፈተና እንደሆነ አስበን አላህ ለሰጠን ምላስ ቆጥበን ልናገር ይገባል። አላህን የሚያስደስት መልካምን ንግግር ልናገር ይገባል። አላህ በሰጠን አይን አላህን የሚያስደስት ነገ ቂያማ ቀን ደረጃ ላይ ያሰጠን የሚችልን መልካምን ነገር ልናይ ይገባል። ስለዚህ እያንዳንዷ ኒዕማ ተጠያቂነት አለበት። ይህን ነው የተረዱት ቀደምት ነቢያቶች ሸኩሮች እንደነበሩ አመስጋኞች እንደነበሩ አላህ በቁርአን ላይ በብዙ ቦታ ያወሳቸው። ስለ ኑህ ዓለይሂ ሰላም ሲናገር ኢነሁ ካነ ዐብደን ሸኩራ፣ ኑህ እኮ አመስጋኝ የሆነ ባሪያ ነበር ይላል። አላህን የሚያመሰግን ሱለይማን ዓለይሂ ሰላም አላህ ብዙ ኒዕማዎችን የዋለለት ነቢይ ነው። አላህ ብዙ ጸጋዎችን ሰጥቶታል። ያን ብዙ ጸጋዎች ሲሰጠው መጨረሻ ላይ ምንድን ያለው? ሊየብሉወኒ አሽኩር አም አክፉር፣ አላህ ሊፈትነኝ ነው ያን ነገር ያደረገልኝ ነው ያለው። ምን እንደሆንኩ አመስጋኝ ልሁን ወይስ ከሃዲ ልሁን? አላህ ሊፈትነኝ ምን አድርጎልኛል? ውለታን ውሎልኛል። የዛች ንግስትን ኩርሲይ በአይን ጭልምታ አንዴ ዘጋ አድርጎ በሚከፍተው ያን ነገር አመጥልሃለሁ ብሎ አላህ ያ ዒልም ያለው ሰው አላህ ዒልም የሰጠው ሰው ሲያመጣለት ያን ሁሉ ውለታ ሲያይ ምንድን ነው ያለው? አላህ ያን ውለታ ያወለልኝ ሊፈትነኝ። የሚያመሰግን ሰው የሚያመሰግነው ለራሱ ነው። አላህ ያ ሰው በማመስገኑ ለአላህ አንዳችም ስልጣኑን የሚጨምርለት ነገር የለም። ስለዚህ ነቢያቶችን ስናይ አመስጋኞች እንደነበሩ አላህ ለዋለላቸው ውለታ ምስጋናን የሚያቀርቡ እንደነበሩ እንማራለን። ረሱል ሰለላሁ ዐለይሂ ወሰለም አላህ ያለፈውን ወንጀላቸውን ወደፊት የሚመጣውንም ወንጀላቸውን ምሯቸው ሲነሳ አይ ተምሬያለሁና በቃ ይበቃኛል፣ ከዚህ በኋላ ኸይር ስራ ባልሰራም ችግር የለም ማለት ነው። ሌሊቱን ሙሉ ሲቆሙ ሌሊቱን ሙሉ አላህን ሲያመሰግኑ ነበር። አይሻ ረዲየላሁ ዐንሃ በመገረም ያን ሁሉ ጊዜ አላህ ያለፈውንም የሚመጣውንም ወንጀል ምሮልህ ሳለ ይህን ሁሉ ለምን ትጨነቃለህ ሲሉት ረሱል ሰለላሁ ዐለይሂ ወሰለም ምንድን ያሉት? አፈላ አኩኑ ዐብደን ሸኩራ፣ አመስጋኝ ባሪያ አልሆንም? ምን አለ? አላህ ይህን ሁሉ ውለታ ከዋለልኝ አላህ የዋለልኝን ውለታ ምን በማድረግ ነው ማሳየት ያለብኝ? በማመስገን፣ እሱን ድጋሚ በማምለክ። አላህ ለዛ ነው የዳውድ ቤተሰቦችን ሲናገር የዕመሉ አለ ዳውደ ሹክር፣ እናንተ የዳውድ ቤተሰቦች ሆይ ምስጋናን ስሩ አለ። ምስጋናን ስሩ ማለት አላህ ለዋለላችሁ ውለታ በተግባር አመስግኑ ነው። ረሱል ሰለላሁ ዐለይሂ ወሰለም አላህ ወንጀላቸውን ስለማረላቸው ረሱል በምንድን ነው ሹክር ያስገቡት? በሰላት በዒባዳ ነው። ስለዚህ አላህ ለዋለልን ውለታ ከምንከፍለው ነገር ውስጥ በምላሳችን ሹክር ከማድረግ በተጨማሪ በአካላችን አላህ ወጣትነትን ሰጥቶናል። ቁዋውን አሁን ሰጥቶናል። እንደፈለግን መንቀሳቀስ፣ ማንበብ የምንፈልግ ማንበብ። አይናችን አጥርቶ ያያል፣ ጆሮአችን ይሰማል፣ እግራችን ይንቀሳቀሳል፣ እጃችን የፈለግነውን ነገር ይዳብሳል። ይሄ ሁሉ ኒዕማ አይምሯችን በደንብ ማስተንተን ይችላል፣ ማገናዘብ ይችላል። ይሄን ኒዕማ ሹክር በምንድን ነው የምናደርገው? ይህን ስላደረገልን አላህም በቀልባችን ደስተኛ በመሆን በምላሳችንም በመናገር በአካላችን ደግሞ አላህ ያዘዘውን ነገር በመታዘዝ የከለከለውን ነገር በመከልከል ቀደም ያነሳውላችሁ ሶብር ጋር ይገናኛል ማለት። ሹክርም አላህ ያዘዘውን ነገር በመታዘዝ በዛ አላህ በዋለልን ኒዕማ አላህ የከለከለውን ነገር በመከልከል የሚገለጽ ነው ማለት። ስለዚህ ወጣትነታችንን ያለንበትን እድሜ አብዛኛው ማሳለፍ ያለብን አላህ በሰጠን ጸጋ እያመሰገንን በሚደርስብን ሙሲባ በአጠቃላይ ደግሞ ትዕግስት በማድረግ ነው ማለት። ይህ የህይወታችን ትልቁና ዋነኛ መሪ ሊሆን ይገባል። አላህ በቁርአኑ ቃል እንደገባው ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ እጨምርላችኋለሁ ይላል። ምናመሰግን ከሆነ
አላህ የሰጠንን ጸጋ በሽርክ የምንመልስ ከሆነ አላህ ይጨምራል። ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ፣ ከካዳችሁ ግን የኔ ቅጣት ከባድ ነው ይላል። ስለዚህ አላህ የዋለልን ውለታ ምናመሰግን ከሆነ የሚጨምርልን፣ የምንክድ ከሆነ ደግሞ ቅጣቱ ከባድና አስፈሪ ይሆናል። ስለዚህ ህይወታችን በይነ ሹክር ወሰብር፣ አላህን በማመስገንና አላህን በማመስገን መሆን አለበት። አላህ በሚያመጣበት ሙሲባ ላይ በመታገስ አላህ በዋለልን ውለታ ሹክር በማድረግ ረሱል ሰለላሁ ዐለይሂ ወሰለም የሙእሚኑን ሁኔታ ሲናገሩ ከሚያስደስት ነገር ውስጥ ዐጀበን ሊአምሪል ሙእሚን አሉ። የሙእሚን ጉዳይ በጣም የሚያስገርምና የሚያስደስት ነው አሉ። ኢነ አምረሁ ኩለሁ ለሁ ኸይር፣ የሙእሚን ጉዳይ በአጠቃላይ ለሱ ኸይር ነው አሉ። ላ የኩኑ ሊአሐድን ኢላ ሊሙእሚን፣ ለሙእሚን እንጂ ለአንድም አካል ደግሞ ይሄ ነገር አይከሰትም፣ ይህንን ነገር አያገኝም። ምንድን ነው ይሄ ነገር ሲባል ኢዛ አሳበሁ ሰራ፣ የሚያስደስተው ነገር ሲያጋጥመው አሉ። በሕይወታችን ውስጥ ሊያጋጥም የሚችለው ነገር እኛ የምንፈልገው የሚያስደስተን ነገር ነው አንድ፣ ወይ ደግሞ እኛ የምንጠላው የማንፈልገው ነገር ነው የሚያጋጥም። ከሁለቱ አንዱ ነው። ሕይወት በአጠቃላይ በዚህ ውስጥ ይገባል ማለት ነው። ወኢን አሳበሁ ሰራ፣ የሚያስደስተው ነገር መልካም ነገር በሚገጥመው ሰዓት ሸከረ ፈካነ ለሁ ኸይር፣ አላህን ያመሰግናል፣ ያ ነገር ኸይር ይሆንለታል። አላህን በማመስገዙ ይጨመርለታል። ነገ አላህ ዘንድም የሻኪሮችን የአመስጋኞችን ደረጃ ያገኛል። ሁለተኛ ደግሞ ሊያጋጥመው የሚችለው ወኢን አሳበትሁ ضራ፣ መጥፎ ነገር በሚያጋጥመው ሰዓት ሙእሚን ምን ያደርጋል? ሶበረ፣ ይታገሳል። ፈካነ ለሁ ኸይር ይሆንለታል። ስለዚህ እኛ ጥሩ ነገር በሚያጋጥመን ሰዓት የተለያዩ ሐራም የሆኑ ነገራቶች በማዘጋጀት የተለያዩ ሐራም የሆኑ ፕሮግራሞችን በማድረግ በመጥፎ ነገር ማሳለፍ አይደለም። ያ መልካም ነገር ሲገጥመው አንድ ሰው ሊፈተንበት የሚችለው ነገርም ያ ነው። የሰው ልጅ የሚለካው በደስታው ጊዜና በሐዘኑ ጊዜ ነው። በደስታው ጊዜ ምን አይነት ሁኔታ ነው የሚያሳይ? ያን ደስታ በወንጀል ነው የሚያሳልፈው። ያን ደስታ አላህ በከለከለው ነገር የሚያሳልፈው፣ ነፍስያው በምታዘው ነገር። ሌላኛው ደግሞ መጥፎ ነገር የሚያጋጥመው ጊዜ ነው። አላህ ሊፈትነው አንድ ሙሲባ የሚያደርስበት ሰዓት ነው የሚለካው። ስለዚህ ሙእሚን በሁሉም መለኪያ ባላንስ አድርጎ ነው የሚሄደው። ጥሩ ነገር ሲያጋጥመውም ድንበር አያልፍም። መጥፎ ነገር በሚያደርሰው ሰዓትም ድንበር አያልፍም። በሁለቱም ሚዛን ትክክለኛ የሆነ ቀጥተኛ መንገድ ይዞ ነው። ስለዚህ አላህ የሰጠን ምርጫ አላህ በሰጠን ጸጋ ማመስገን ወይ አላህ በሰጠን ጸጋ ክደን ደግሞ ትልቅ ቅጣት ውስጥ መግባት ነው። ስለዚህ አላህ እንዳለው ኢና ሀደይናሁም ሰቢል ኢማ ሻኪረን ወኢማ ከፉር፣ እኛ መንገዱን መርተናቸዋል። የማመስገን ምርጫ አለው፣ የመካድም ምርጫ አለው። ያመሰገነ ሰው አላህ አጅሩን ሊከፍለው ቃል ገብቶ፣ የካደ እንደሆን ደግሞ አላህ ያን ኒዕማ በመካዱ ትልቅ ቅጣት እንደሚደርስበት ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ብሎ አላህ ዝቶ ተናግሯል። ስለዚህ እኛ ካለንበት ኒዕማ ስናስበው ሙስሊም መሆናችን ትልቁ ኒዕማ ነው። አብዛኛው ውጭ ላይ ስንወጣ ብዙ ኩፋሮችን፣ ብዙ ሙሽሪኮችን ስዕል ሲያመልኩ፣ የተለያዩ አማልክቶችን ሲያመልኩ፣ ብዙ የሆኑ ሽርክያቶች ውስጥ ገብተው ስናያቸው አላህን ልናመሰግንበት የሚገባ ትልቅ ኒዕማ ነው። ለምን?
አንድም ሰው ለዚህ ነገር መምራት አይችልም። ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ። አላህ ከዋለልን ውለታ ሁሉ ትልቁ አላህ እስልምና ላይ ይሄ ንጹሕ የሆነ ዲን ላይ መወፈቁ ነው። ከዚያ ሙሉ አፊያ አላህ ሰጥቶናል። አካላችንን ስናይ አላህ ሙሉ አፊያ ሙሉ ጤንነት ሰጥቶናል። ይህ ልናመሰግንበት የሚገባ ትልቅ ኒዕማ ነው። አላህ ተአምራቶችን ሲናገር ወፊ አንፉሲኩም አፈላ ቱብሲሩን ይላል። በነፍሳችሁ ላይ በራሳችሁ ላይ አትመለከቱም ይላል። የአላህ ብዙ ተአምራቶች አሉ። ሌላ የትም ቦታ ባሄድ ራሱን ብቻ የሚመለከት ሰው የተሰራበት የሰው ልጅ የተኸለቀበት ሁኔታ አላህ ሙሉ አድርጎ ሲፈጥረው ያማረ ቁመና ላይ አድርጎ ሲፈጥረው ትልቅ ኒዕማ ነው። ስለዚህ ይሄን እስልምና አላህ ወፍቆን ይሄን ሙሉ አፊያ ወፍቆን ከዚያም ከእድሜዎች ሁሉ ደግሞ የተመረጠ እድሜ ላይ ነው ወጣትነት። ከሁለት ضعፎች ከሁለት ድክመቶች መሃል ያለ ትልቅ ቁዋ ነው። ይህ ቁዋ የፈለግነውን እንድናዝ በፈለግነው ሁኔታ እንድንንቀሳቀስ ላንብብ ብንል እንድናነብ ልራመድ ብንል እንድንራመድ አላህ ወፍቆናል። ይህ ወጣትነት የሚያልፍ ነው። ስለዚህ ይህንን የወጣትነት ጸጋ ልናቅ ይገባል። ሌላኛው አሁን ያለንበት ትልቅ ከሌላው አንጻር የምናየው ደግሞ ኒዕመቱል አምን አላህ እኛን ሰላም ማድረጉ የተረጋጋ ማድረጉ ከየትኛውም ርዝቅ በላይ ከፍ ያለ። ለምን አላህ ሱረቱል በቀራ ላይ ኢብራሂም ዱዓ ያደረገውን ነገር ሲናገር ተርቲቡን ስናይ ትልቅ ትምህርት እናያለን። ረቢ ጅዐል ሃዘል በለደ አሚነን ወርዙቅ አህለሁ ሚነ ሰመራት ነው። መጀመሪያ ምንድን ነው ያለው? ሃዘል በለድ አሚን ሰላም አድርጋት ነው። ለምን ሰላም ካልሆነች ሪዝቁ ቢኖር አይጠቅም። ሪዝቁን ለመብላት እንኳን ምን ይፈልጋል? ሰላም ነው ይፈልጋል። ወርዙቅ አህለሁ ሚነ ሰመራት። ስለዚህ አላህ ሰላም አድርጎ በፈለግነው ቦታ ስንንቀሳቀስ ስናይ አላህ የዋለልን ትልቅ ውለታ። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ሰላምን ዓፊያን ዱዓ እንድናደርግ ነው ያዘዙ። ወላ ተተመኑ አን ተልቀው አድወኩም አድዋችሁን ጠላታችሁን መገናኘት ምን አታድርጉ አትመኙ። ፈስአሉላህ አልዓፊያ ሰላም መሆንን ደህንነት መኖርን አላህን ለምነዋል። ስለዚህ ሰላም መሆን አላህ ከዋለልን ውለታዎች ትልቅ ውለታ። አላህ በሱረቱል ቁረይሽም ላይ ሲናገር ወአመነሁም ሚን ኸውፍ ከፍርሃቶች ሁሉ ሰላም አደረገው ነው። ስለዚህ ሰላም መሆን ዓፊያ ኖሮ ተንቀሳቅሶ ይህን ሁሉ ማግኘት የአላህ ውለታ ነው። ልናመሰግነው በዚህ ውለታ ልንደሰት ይገባል። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳሉት አንድ ያነጋ ሰው አሉ መን ካነ አሚነን ፊ ስርቢሂ በፍራሹ ላይ ሰላም ሆኖ ያነጋ ሰው ምንም አይነት የሚያስፈራው ነገር ስጋት የሚሆነው ነገር የሌለበት ወሙዓፈን ፊ ጀሰዲሂ በሰውነቱ ላይም ደግሞ ሰላም የሆነ ሰው በዙሪያው ሲነሳ ምንም አደጋ ነገር ሊሰማ የማይችልበት በአካሉ ላይም ሰላም የሆነ ወዒንደሁ ቁተ የውሚሂ እሱ ዘንድ ደግሞ የቀን ያክል ቀለቦ ያለው ሰው ሒዘት ለሁ ዱንያ ኩላ ዱንያ ሁሉ እሱ ዘንድ ተሰብስባለች። ምን ያለው በአልጋው ላይ ሰላም ሆኖ የተነሳ በዙሪያው ምንም አይነት ስጋት የሌለበት። አሁን ስንትና ስንት ሰው ከመችመች ተተከሰ እኔ ላይ ይሁን የሚጣለው ብሎ ምን እያደረገ ነው የሚያድረው? ጭንቅላቱ የተረበሸ ነው የሚያድረው አይደል? ስለዚህ በአልጋው ላይ ሰላም ሆኖ ያደረሰው በአካሉም ጤንነት ያለው እኛ ይሄን አላህ ትልቅ ውለታ ሰጥቶናል። በቀን ውስጥ ደግሞ ቀለብ የሚሆነው ነገር ያለው አብዛኛው ተማሪ ስለሆነ እዚህ ጋር ካፌ ካለ ቀለብ ጉዳይ እንዳያሳስቡ ይሄን አይነት በጀት አለብኝ ይሄን አክል ወጪ አወጣለሁ የሚል ነገር የለም።
እንቅልፍ ከነሳው ካሳሰበውም እንደው የፈተና ጉዳይ ነው አይደል? ነገ ኤግዛም ካለ ነው። ጂሲ ተማሪ ከሆነ ደግሞ ኤግዚቱ ነው እያሳሰበው ያለው። ስለዚህ ከዚህ ውጭ ሌላ ሰላሙን የሚነሳ ነገር የለም። ዱንያ ሁሉ እሱ ዘንድ እንደተሰበሰበች ነው። ስለዚህ ይሄ ሁሉ ነገር ሲሰጠን መስጂድ ጀማዓ ማንሰግድ ከሆነ ቁርአንን ለመቅራት ካልተጠቀምነው የረሱል ሰለላሁ ዐለይሂ ወሰለም ሐዲስን ለመቅራት ካልተጠቀምነው አላህ ከከለከለው ነገር ለመራቅ ካልተጠቀምነው ይሄ ሁሉ ኒዕማዎች ተጠያቂ ናቸው። በእያንዳንዱ ኒዕማ ሂሳብ ማውረድ ይመጣል። ስለዚህ ይህን ሁሉ እየቆጠርኩላችሁ ያለሁት እኛ ያለንበትን ኒዕማና ጸጋ አይተን አላህን ወደ ማምለክ ሰላት አንድ አውቃት ሰላት በምን ምክንያት ልታልፈን እንችላለን? ምንም ወዝር የለንም እኮ። ለምን ሁሉ ነገር ቅርባችን፣ የሚያስፈራን ነገር የለም። አላህ ሰላም አድርጎናል። አካላችን ጤናማ ነው። አዛን እንሰማለን። ሊያልፍ የሚችልበት ምክንያት ቁርአንን ላለመቅራት ምንም አይነት ዑዝር የምናቀርበው ነገር የለም። በተለይ በተማሪ ደረጃ ያለ ሰው ስንት ሞጁልና ስንት አንዳውት አገላብጦ ስንት ኤክስትሪም አንብቦ ነው እዚህ የደረሰው። ቁርአን 600 ፔጅ ያለው አላህ ያገራው የሆነ መጽሐፍ ነው። ስለዚህ ነዘሩን እንኳን አይኑ እያየ እንኳን ማንበብ ካልቻለ 20 ዓመት 19 22 23 በዛ እድሜ ላይ ያለ ነው አብዛኛው ወጣት። ስለዚህ ያ ሁሉ እድሜ ኖሮ ካላነበበ አሁን ላይ ሊነቃ ይገባል። አላህ የዋለልን ውለታ አሁን ላይ ያምቻቸልን ሁኔታ ጀማዓም ልጆች ቁርአን ቅሩ፣ በዚህ ሁኑ እያሉ ብዙ የሚጣሩ ወጣቶች የሚያስቀሩ ወንድሞች ሊያስቀሩ የሚፈልጉ ተማሪዎች እዚህ ቁጭ ብለው ባሉበት ቁርአን ያልቀራ እዚህ ውስጥ ካለ በዚህ ዓመት ቀርቶ ለመጨረስ ፕሮግራም ሊኖረው ይገባል። ለምን አላህ ይሄን ሁሉ ነገር ሲያመቻች ዑዝራችን ሁሉ ሊያስጨርሰን ምንም አይነት ዑዝር የምናቀርብበት ምንም አይነት ምክንያት አይኖርም። ከዚህ በፊት ብዙ ዑዝሮችን እያቀረብን ብዙ ነገራቶችን ሳናረግ አልፈን ሊሆን ይችላል። ዑዝሩ ተቀባይነት አለ የለውም ሌላ ጉዳይ ሆኖ ማለት። ስለዚህ አሁን ግን ዑዝራችን ሁሉ ምክንያት ሊሆን የማይችል ተቀባይነት ሊኖረው የማይችልበት ቦታ ላይ ነው ያለው። ስለዚህ ሰላታችን ላይ ደዋም ሊኖረን ይገባል። ረመዳን ላይ ስናደርገው የነበረውን ዒባዳ አሁን ላይ ልንቀጥልበት ይገባል። ስለዚህ አላህ እሱን ከሚያመሰግኑት በሚደርስባቸው ሙሲባ ላይ ከሚታገሱ ባሮች አላህ ያድርገን። ይሄ ትልቅ ደረጃ ነው። ዛሬ ያነሳውላችሁ እነዚህ ሁለት ነጥቦችን ሙእሚን ባላንስ አድርጎ በትክክል ይዞ የሚሄድባቸውን ነው። አላህ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ባሮች አላህ ያድርገን። አላህ ሲራጠል ሙስተቂምን ቀጥተኛውን መንገድ አላህ ይምራል። ربنا عليك توكلنا وإليك أنبنا وإليك المصير ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وقنا عذاب النار وقنا عذاب النار وبالله التوفيق والسلام عليكم ورحمة الله وبركاته.